እሺ ቴንክ ዩ ብራዘር ቴንክ ዩ አበሻ ፈራህ የምትሉ ማለት ነው። ድብድቡ ፈርተህ ነው ብዙ ብር የጠየቀው 10 ሚሊዮን የጠየቀው ምናምን አላችሁ። አሁን ጆሮአችሁን አቁሙ። ጆሮአችሁን ቀጥ አድርጉና ከውድድሩ የሚገኘው ገቢ ልንገራችሁ። ለምሳሌ እኔ ብለው 20 ሺህ ሰው ሊመጣ ይችላል አይደል? ውድድሩ ላይ 20 ሺህ በ10 ሺህ ምቱት ስንት ይመጣል? 200 ሚሊዮን ብር ነው ማለት ነው። አይታችሁ ቢዝነሱ እናንተ ሁላችሁም አሁን የኔን ድብድብ እኔን ለማየት ነው እንጂ የምትመጡት መቼስ እንቁራሪቷ ለማየት አትመጡም ማለት ለዛ ነው ብር የጠየቅነው። የሚገባኝ ማግኘት አለብኝ። እኔ እዚህ ጋር ስደርስ ብዙ መስዋዕትነት ከፍያለሁ። ይሄንን ብር ደግሞ ማንም ቢገባ ሊሰሩት አይችሉም። ትራምፕና ማን ነው ቢገቡ ራሱ ይሄን ብር ሊሰሩት አይችሉም ከኔ ውጪ ማለት። ስለዚህ ለዛ ነው ብር የጠየቁት እንጂ እኛ ፍራጫ እኔ ስለፋይቱ ምንም ሀሳብም የለኝም። ለምን በ3 ሰከንድ ነው የሚጨርሰው ብያቸዋል። አይመጥነኝም። ትሬዲንግ ራሱ አልሰራም። አገኛችሁ? ኪንግስ የሚክስር ማርሻል አርት ንጉስ እኔ ነኝ ኢንሻአላህ። እና ፋይቱ በ3 ሰከንድ እጨርሰዋለሁ። ይሄ ነው በቃ ፈርቻ አይደለም። እሺ በቃ ቻው። እኔ ድረስ በጣም ይችላል። ንቃተ ህሊና በሱ ልንገራችሁ። በጣም ትንሽዬ መንደር ከትንሽዬ መንደር እኛ አይቼዋለሁ በደምብ ከትንሽዬ መንደር የመጣ ልጅ ትንሽዬ መንደር ገጠር ውስጥ ቲቪ የለም፣ መሬቱ ሊሾ አይደለም፣ ግድግዳው ምናምን ነው በቃ ጭቃ ነው። ከዛ የመጣ ልጅ ነው። ህይወቱን ግን አሸነፈ። በቃ ደፍሮ መጣ፣ ህይወቱን አሸነፈ። አሁን እሱን የሚከተሉ እሱን የሚያዩ እንደሱ መሆን የሚፈልጉ ማአት ወጣቶች አሉ። ማአት በጣም ማአት። እንደ ቦንጋ ወይም እንደ ከፋ ዞን አካባቢ ልጆች ሳይሆን እንደ ኢትዮጵያ በጣም ብዙ ልጆች አሉ እሱ መሆን የሚፈልጉ እንደሱ መሆን የሚፈልጉ። እንደዚህ አይነት ወጣት ነው እኛ መምጣት የምንፈልገው። እንደዚህ አይነት ሰዎች ነው ላይክ ክሬት ማድረግ የምንፈልገው። ግዴታችንም ነው። ለዛውም ደግሞ በስፖርቱ ለዛውም ደግሞ ሀገር ውስጥ በተደረገ ውድድር ኢማጂን ከዚህ በላይ ጥሩ ነገር ምርጥ ነገር ምን አለ? ሲሪየስሊ የ100 ሄክታር የቡና ኢንቨስትመንት መሬት አዘጋጅተናል። ያንን ስፖርተኛ ብቻም ሳይሆን አልሚም ባለሀብትም ተጽዕኖ ፈጣሪ ሆኖ ልጃችን ይወጣልና በዚህም አጋጣሚ ለመግለጽ እንፈልጋለን። 100 ሄክታር መሬት ለቡና ቴድሮስ ካሳ ገርማሞ ዱሬሳ አቱ ዱሬሳ ናቸው። የቅድመ አቱ ዱሬሳ ናቸው። ገርማሞም ኦሮምኛ ነው፣ ዱሬሳም ኦሮሞ ነው፣ ካሳም ኦሮሞ ነው። ስለዚህ በእናቱ ነው ጉራጌ፣ በአንድ በኩል የእናቱ አማራ ጎንደሬ ነው፣ በአባቱ ግን ሙሉ በሙሉ የኛ ነው። ይመጣል። ሀያ አይደለም፣ በሴት አይጠራም፣ በእናት አይጠራም። ሰው ስለሆነ በአባት ነው የሚጠራው። የኛ ልጅ ነው ቴዲ። ቴዲ አፍሮ የኛ ነው። ይመጣል። በቅርብ ጊዜ ደግሞ ይመጣል። ራሱ ወደዚህ ይመጣል። አሁን እሱን ወደ ተቸን ሰዎች ይመጣል። በቅርብ ጊዜ ይቅርታ ጠይቆን ይመጣል። በነገራችን ላይ እንዴት እንድልትል ቻልክ? አሁን ያኛው እሱ አሁን ተሸክሞ የሚሄደው አጀንዳ እሱ ራሱ የሚበላ ስለሆነ ላይበላ ስለሚፈልግ እንዳይበላ ስለሚፈልግ ወደኛ ይመጣል። የመጡ ሰዎች አሉ እንደዚህ ማአታው
አሁን ከኛና የኛ ከተወዳደርን እኮ በሰዎች ከኛና የኛ ከተወዳደርን ቁጭ ብለን የኛና ከኛ ብቻ ቁጭ ብለን ከተቆጣጠርን የኛዎች ደሃዎች ናቸው። ከኛ ይበዛል እኮ ምንድነው እሱ አልገባኝም። ከኛና የኛ ልዩነቱን አጣቀው አይት ብታብራራ። የኛ የሚሉት በአማርኛ የኛ ነው የሚሉት አይደል? ከኛ የምንለው ደግሞ እኛ ኦሮሞዎች ነን አይደል? የምንታወቀው ከኛ የምንለውን የከሌን ከኛ እያልን ከሄድን መላው ሀገሪቷ በሙሉ ከኛ ሆኖ ይቀራል። ይሄ አይደል ታዲያ ጨፍላቂነት? ጨፍላቂነት አይደለም፣ ዘር ፈላጊነት፣ ዘራረግ ጨፍላቂነት አይደለም። ይሄ በቃ አትስ ከኛ ኢትዮጵያዊ የሆንክ ሁሉ የኔ ነው እኮ አንድ ነን እኮ ኢትዮጵያኖች በሙሉ አንድ ነን። በቋንቋ አንድ ነን። በአመጋገብ ዘይቤ አንድ ነን። የምትበላው አይነቶች ላይ መቹ ይችላል። የሚያቃጥል የሚወዳል፣ አልጫ የሚወዳል። ከዛ ውጪ ግን ምግብ አበላላችን አንድ፣ አቋቋማችን አንድ፣ ከረራችን አንድ፣ ስማችን ራሱ ለእርስ በርሳችን በምንረዳዳ አይነት ነው። ምንድነው አሁን ወደ ላይ ተመልሶ ኤክራ ይባላል። ኤክራ ዱአ ኤክራ ወረተ ዱአ ኤክራ ፋርሲቱ ይባላል። ምንድነው የሞት ላውሌ ታውቃለህ? ላውሌ ማለት ነው የሞት መንፈስ ይታጣ። የሞት መንፈስ ይባል ሰማለሁ። ላውሌ ይባላል። የሞት መንፈሱ ላውሌ ይባላል። ሰውየው ሳይሞት በፊት ኡቃቤ ነበረበት ማለት ነው። ስለዚህ የዛ ኡቃቤ አምላኪዎች ናቸው። ኤክራ ፋርሲቱ ማለት ዘማሪዋኖች ናቸው። የሞታን ዘማሪዋኖች። መጽሐፍ ቅዱስ ደግሞ ምን ይላል? መጽሐፍ ቅዱስ ላይ ምንድነው የሚለው? የሞታኖች ይቅበሩ፣ አንተ ህይወት አለ ምን አድርገኝ ተከተለኝ ነው። ስለዚህ ይሄ አሁን ሞት እዛ ቀብር አካባቢ ላይ ብቻ የሚዳክሩት ቴዎሪካብ ወዘተ ዳስጣል አዘን ወዘተ ይሄ ዘርፈ ብዙ ባይዘዌ በጣም ስድቦችን ይሳደባሉ። ዘፈኖቻቸው ውስጥ ይሳደባል። እሱ በጣም ይሳደባል። እስኪ አንድም አልበብ ውስጥ ለሌሎች ክብር ሲሰጥ አይተህ ታውቃለህ? አሁን እሱ ጠርቶ ደግሞ የሚያሞግሳቸው ንጉስታቶች ሁሉ ኦሮሞዎች ናቸው እኮ። ለምሳሌ አፄ ምኒልክን ብትወስድ ኦሮሞ ነው። ቄስ ግርማ እዚህ ሲዘረዘር ነበር አንድ ቀን። አፄ ምኒልክ የአፄ ኃይለመለኮት ልጅ ነው አይደል? አፄ ኃይለመለኮት የሳህለስላሴ ልጅ ነው። ሳህለስላሴ የብርብርሳ ልጅ ነው። ብርብርሳ ማለት ደግሞ ይሄው ጋራ ብርብርሳ ፒያሳ ስም ነው። ብርብርሳ ማለት ኃይለስላሴም ነው አይደል? እሱ የሚያቀነቅነው ኃይለስላሴስ ማን ነው? ስለዚህ ሁሉም በዛው ልክ ናቸው። ይሄን ያክል በብሔር ፖለቲካ መባላቱን ይሄ ኋላ ቀሪ ያልነበርንበትን የምናቀነቅን ሰዎች ብዙ ጊዜ ስካርና ስህተት ውስጥ ገብተን ትውልድን ባናበላሽ መልካም ነው ብዬ አምናለሁ። ባህላዊ የአገር በቀል ስድቦችን መሳደብ ስድብ አይደለም። ስድብ ዘመናዊ ስድቦች ናቸው። ዘመናዊ ስድብ ብዬ እና ባህላዊ ስድብ ብዬ የሚለው ባለጌ፣ ውርጋጥ ይሄ አሁን ስድብ አይደለም። እንዴት ብልግና ነው አይነገርኩ። ልክስክሳም ይሄ ስድብ አይደለም። የምትልከሰከስ ከሆነ ልክስክሳም፣ ልፋጫም፣ ባለጌ ብለህ ስትል አባት ለልጁ የሚቆጣ ነው እንጂ ይሄ ስድብ አይደለም። አሁን ቀኔው አባባሉ እቺ አግቦ የምትባል ነገር አለች፣ አሽሙር የምትባል አሁን የቴዲ ግጥሞች ላይ ባጎረስን ተነከስን ምናምን አይነት ነገሮች ሁሉ አሉ። ማን ነው አጉራሹ? ማን ነው ነካሹ? ታሪክ አሁን አንዴ ዘመነ ካሴ የተናገረው ነገር አለ። ፕሮፌሰር ብርሃኑ ነጋ አባይን ተሻግረው ሄደው ባህር ዳር ላይ ንግግር አደረጉ። ወጣ ዘመነ ካሴ እኔ በላይ ዘለቀ ልጅ ማን ነው ደፍሮ አባይን ተሻግሮ ታሪክ የሚያስተምረኝ አለና ዘረፋል። አይተነዋል ንግግሩን። እኔ ደግሞ ወዲያውኑ ምን መለስኩኝ? እንግዲህ አሁን እንደዛ ከሆነ ማን ነው አባይን ተሻግሮ ወደዚህ መጥቶ እኔን አብዲሳ አጋ ልጅ የጃገማ ኬሎ ልጅ አቡነ ጴጥሮስን ልጅ የገረሱ ዱኪን የበቀለ ወያን የባልቻ ሳፎን ልጅ ታሪክ የሚያስተምረኝ? ታሪክ ምን ሆነ ማለት ነው? በደም ሆነ። በዘመነ ካሴ ገለጽ እሷን ነው የገለጸው ብዬ ነው የማስበው። ቴዲ ያቺኑ ኢትዮጵያ አንተ አታስተምረኝም ወዲያ በል ታሪኬን። ማን ነው ታሪክ የሚያስተምረው? መሀልና ዳር ብሎ ሲገልጽ
በፖለቲካም ብንሄድ እነማን መሀል ሆኖ እነማን ዳር ተገፉ የሚል ጥያቄ ያስነሳል። ከጂኦግራፊክ ሎኬሽንም አንፃር ብንሄድ እነማን ዳር ተገፉ፣ እነማን መካከል መሆን አለባቸው፣ ለእነማን ነው መካከሉ የተፈቀደው? ለምሳሌ 4 ኪሎ ፒያሳ ካዛንቺስ ሲነሳ ሁሉም ሰው ነው የተነሳው። የቤተሰብ ልዩነት የለውም። እኔም ከቦሌ መሀል ወጥቼ ግን ቴዲ አፍሮ እኮ አዲስ አበባ ተነሳ እኮ አላለም፣ ወይም ነዋሪው ተነሳ አላለም። ምን ማለቱ ነው? አሁን ቀኔው አባባሉ እቺ አግቦ የምትባል ነገር አለች፣ አሽሙር የምትባል እኔ በተረዳኝ ብሔርተኞች ተሰሙና ኢትዮጵያኖች ተገፋን የሚለውን ነው እኔ የወሰድኩት። ጥሩ ነው። አሁን እንደሱ ያንተ አመለካከት ለኔ ይሄ ኦፕቲሚስት የሚባሉ ሰዎች አሉ፣ ነገሮችን በበጎ ገጽታቸው የሚመለከቱ። አንዳንዴ ደግሞ ፔሲሚስቶች ነገሮችን በመጥፎ ገጽታቸው ያዩቸዋል። አንዳንዴ ደግሞ ባመኑበት ኦፕቲሚስትም ፔሲሚስትም ሳይሆኑ ያመኑበት የታሪክ ናሬቲቭ አለ። ኢትኖ ናሽናሊስት አሉ፣ ስታብሊሽመንት ሂስቶሪያንስ አሉ፣ ማርክሲስት ሌኒኒስት ሂስቶሪያንስ አሉ፣ ሊበራል ሂስቶሪያንስ አሉ። ባሉት ክፍፍሎች ኢትዮጵያዊነትን እንገልጻለን ብለው ለሚፋፋጉት ሁለቱንም ሊነካም ይችላል። አሁን አንተ እንዳልከው ቅድም ያልኩት ይሄ በቀናነት ካየኸው ኢትዮጵያን አታስተምረኝም፣ ግን ከማን ጋር ነው ቴዲ እየታገለ ያለው? አሁን ከማን ጋር ነው እየተጋፋ ያለው? ግን ከጀርባቸው አሁን እኔ አሁን ቅድም እኮ የገለጽኩት እሱን ነው። በውጭም ይሁን በአገር ውስጥ ያሉ የጽንፈኛው ቡድን በተለይ የአማራ ብሔርተኛውና የኦሮሞ ጽንፈኛው እነ ጀዋር ሳይቀሩ በጉጉት እንጠብቀዋለን። እነ ስታሊን እነ ቴዲ ሮት ሳይቀር እንግዲህ ቴዲ ሮት በምን ሁኔታ ነው ቴዲ አፍሮ ሊወደው የሚችለው? ከዚህ በፊት ምን እንዳለው ያወቅን። እነዚህ ሁሉ ሰዎች ሳይቀሩ የቴዲ አፍሮን በጉጉት እንጠብቃለን ሲሉ ከዛ በኋላ ደግሞ እሱ ያስተጋባው ነገር ከዛ ጽንፈኞቹ ደግሞ በአንድ ጊዜ ኢትዮጵያን በኔ ዘመን ኢትዮጵያ ስትፈርስ ማየት ፈልጋለሁ ሲል የነበረ አንዳንዱ ቅድም እንዳሉት ልክ እነ ዘመነ ካሴ ለአማራ እንደውም ራሱን ሳይሆን አጠቅላላ ጀምሎ ለአማራ ሕዝብ ኢትዮጵያዊነትን ማስተማር ለአንበሳ ስጋ መምተር ማስተማር ነው ምናምን የሚሉ ይሄ ትምክተኛ የሆኑ ቃሎችን ትምክት ከኔ ወደ ኢትዮጵያዊ ላሳር የሚል ግን ሌሎች የሞቱላትን ሌሎች አድዋ እኮ ብቻ ምስክር ነው ለኢትዮጵያዊነት መገለጫ። አድዋ ከየትም የተኳረፈው ሁሉ ንጉስ ምኒልክ አጼ ምኒልክ አጼ ናቸው የዛኔ አጼ ምኒልክ ክተት ብለው ጠርተው ይዘው ሲሄዱ ሆ ብሎ ከየስፍራው ሲመጣ እኮ ያኮረፈ እኮ ሳይኖር ቀርቶ አይደለም፣ በሀገሩ ጉዳይ ነው ሆ ብሎ ሄዱ። ይሄን ደግሞ ክቡር ጠቅላይ ሚኒስትርም ተደጋጋሚ የሚገልጹት ነገር ነውና አሁን ኢትዮጵያዊነቴን አታስተምረኝም ያሉት አካሎችን ለነሱ አይሆንም ወይ መልሱ? አሁን እኔ ኢትዮጵያዊነትን ቴዲ አፍሮ ቢናገር ቢያቀነቅን እኔ ራሴን እወክላለሁ። መምህር ታዬን መወከል እችላለሁ። እኔ መምህር ታዬ አንድም ቀን የዚህ ብሔር የዚያ ብሔር እንደው ከመጠቃት አንጻር ምክንያቱም ቅድም እንደገለጹት አሁን ያለንበት የብሔር ፖለቲካ ስለሆነ የሆነም አላደገም እንጂ ሃይማኖታዊም እያቆጠቆጠ ነው፣ ሃይማኖታዊ ብሔርተኝነትም እያቆጠቆጠ ነው። እሱ ባለበት ሁኔታ እንዲህ ነኝ ቢባል ምንም ችግር የለው። ነገር ግን መምህር ታዬ ስለ ኢትዮጵያዊነት አታስተምረኝም ቢል ያምርበታል። መምህር ታዬ ቴዎድሮስ ቢል ያምርበታል። እኔ ራሴ ብል ያምርብኛል። ምክንያቱም አንድም ቀን ይሄ ማህበረሰብ የኢትዮጵያ ውሃ ልክ ነው ብዬ አላቅም። ኢትዮጵያዊነት የተገነባው አንድ ቤት ለምሳሌ አንድ ቤት አለ፣ ጣራ አለው፣ ግድግዳ አለው፣ ወለል አለው፣ መስኮት አለው፣ በር አለው። ሁሉም የራሱ አገልግሎት አለው። እንደ እጃችን፣ እንደ እግራችን፣ እንደ አይናችን፣ እንደ ከንፈራችን፣ እንደ መቀመጫችን። መቀመጫ እንኳ የሆነ አንድ አባባል መቀመጫ አገልግሎት የለውም ብለውት እስኪ ካለኔ ብሎ ቁም ስቅላቸውን ያሳየው ያደከማቸው ሁኔታ አለና ልክ እንደዛ ነን የተሰራ ነው ብዬ ነው የማምነው። ማንም ኢትዮጵያዊ ብለዋል ኒውዮርን ንቆ ኢትዮጵያዊነት የለም በዚህ ሰዓት በዚህ በሰለጠነ ዘመን። እኔ የመሳፍንት ልጅ ነኝ፣ እኔ የቄስ ልጅ ነኝ፣ እኔ የሸህ ልጅ ነኝ፣ እኔ የንጉሥ ሰለሞን እኔ እንትና ልጅ ነኝ ብሎ በአሁኑ ሰዓት ሰውን መግዛትም ማስተዳደርም አይቻልም። የሚቻለው በምንድን ነው? በእውቀት በምርጫ ነው። ደግሞ በስልጣኔ ስንሄድ እንደ ሰለጠኑት ሀገር ከመጣን በሀብት አሁን እዚህ ትራምፕ በሀብታቸው በእውቀታቸው ብቻ አይደለም ምዕራባውያኖች መስፈርቱን እንደ ሀገሮቹ መስፈርት ይለያያል በሰለጠነው ዓለም። አሁን ኢትዮጵያዊነቴን አታስተምረኝም ሲል ለእኔ የምረዳው ብሔርተኞች ትላንት ትፍረስ ሲሏት የነበረው ትላንት ትሙስ ሲሏት የነበረውን ኢትዮጵያ ዛሬ በምን ወደዋን ነው? ቴዲ የኢትዮጵያዊነት መገለጫ ነው። የእነሱ ፖለቲካ ማቋቋሚያ አድርገው ሲያመጡት አንድ ዘፈኑን ሲወጣ እንደገና ያም ዘፈን ሳይገልጻቸው ነው እሱን እያስተጋቡት ያለው እና ለእኔ ኢትዮጵያዊነት አታስተምረኝም ያለው ብሔርተኞች ነው። ለእኔ ድንኳንም ደኩኖ አልቅሶ ያለው ከንጋቱ 11 ሰዓት ነው ብሏል ቴዲ።
ለምንድነው ማናየው? ጀንበር የሚለው የመጀመሪያው ትራክ እኮ ኢትዮጵያ ተነሳ ተራመድን እኮ ይላል። እሺ ቴዲ እኮ የንጉሱ ብቻ አድናቂ ያለመሆኑ ነው የሚታየው። ከአንዳንዴ ከመልካሙ መውሰድ አለብን። መንጌ የሚነሱበት አለ። መንጌ ኃይለማርያም በትምህርት በአረንጓዴ ሽፋን፣ በነገራችን ላይ ወያኔ አረንጓዴ ሽፋን ያንን ሁሉ ደን ሲጨፈጭፍ የነበረው መንጌ ኃይለማርያም የተከለውን ደን ነው። በአረንጓዴ ሽፋን ይታወቃሉ። መንጌ ተነሳ ተራመድ እድገት በህብረት ይታወቃል። ይሄን ነው ያዜመው፣ ይሄን ያስታወሰን። አሁን ከንጋቱ 11 ሰዓት ነው። ኢትዮጵያዊነት ሊነጋለት ነው። ኢትዮጵያን የወጋት ይወጋ ነው እያለ ነው ያለው። በምንድነው ከመሃል ተገፋን ከዳር ሆነ የሚለው? እኔ በእኔ ትርጉም ከዘፈኖቹም ታሪክ ስነሳ የዘፈን እኔ አዳምጠዋለሁ፣ ነፍሴም ያዳምጠዋል ውስጤ እያለ ያለው ቴዲ አፍሮ ብሔርተኞቹ እኔ ተገፍቻለሁ ብለው አምኑ መምር ኢትዮጵያዊ በመሆኔ እኔ ተገፍቻለሁ። ለምሳሌ ኢትዮጵያን ለማዳን በህርኩበት ልክ ብሔርተኞቹ በተከበሩበት ልክ አልተከበርኩም። እኔ ይገልጸኛል ዘፈኑ። ኢትዮጵያዊ ስለሆንኩ ተገፍቻለሁ። አማራ ክልል ገፍቶኛል። ለምሳሌ የአማራ ክልል ፖለቲካ አይፈልገኝም። ስለዚህ ቴዲ የዘፈነው ለኔ ነው ብዬ እኔ ተቀብያለሁ እና እኔ ወሰርኩት ይሄ ነው እና መምህር በምን አተያይ በምን ሁኔታ ጠሉት? የእርሶን መልከታ ነው። ነፃ ሐሳብ ነው፣ ነፃ ሚዲያ ነው። እኔ ደስ ይለኛል። አንደኛ መጨረሻ ላይ ግባችን ምንድነው? አሁን እናንተ ውይይት መጨረሻ የሚያሳርገው መነሻችንን መድረሻችንም ኢትዮጵያ ናት። በዚህ ኢትዮጵያ ላይ ምን አይነት ኢትዮጵያ ነው ምን መከተል ያለብን ስንል ኢትዮጵያ ሁሉንም ብሔረሰብ የምትወክል ጊፋታውንም ጫምባላላውንም ሁሉንም የምትወክል ምን ሃይማኖትም ስንል ሁሉንም እኩል የምታጎላ በዚሁ ዘፈንም ስንዘፍን የተለያየ አይነት ነገር ስናደርግ ናት ባሮ ብለን ጋምቤላን ብቻ በማንሳት የሆነች የጋምቤላን ሙዚቃ ቅላጼ በማስገባት መሆን የለበትም። አሁን ዘፋኝ እኮ ነው ብለናል። አሁን አይደለም ቴዲ አፍሮ እኮ ዘፋኝ ነው። ናት ባሮ ብሎን ሊዘፍን ይችላል እንጂ ባሮን ሊገድብልን አይችልም። መገደብ የመንግስት ድርሻ ነው። ሁለት ነገር አሁን ቀደምም ተናግሬያለሁ። ሁለት ነገር አለ። አንደኛው በጣም ታዋቂ ስፖርት ሰዎች ክርስቲያኖ ሮናልዶ መውሰድ እንችላለን። ምን አይነት ነገር እንደሰራ እናያለን። አንተ እኮ ሙዚቃ ሰርተ በሚሊዮኖች ጀነሬት አድርገህ ብዙ አይነት ችግር ባለባቸው ሀገሮች የምትታወቅበት አንድ ቦታ የሆነ ሶማሌ ሀገር የተያዘ ሰው በማዳን ስም ሊነሳ የሚችልበት ቦታ ፈልገህ የምታደርገውን ነገር ብቻ እኔ እንደ ከፍተኛ አስተዋጽኦ ላይ ሙዚቀኛ ነው ግን ድርሻ አለን ሁላችንም። አሁን ለምሳሌ ታዋቂ የሆኑ ሰዎች በቅርብ ጊዜ ፕሬዚዳንት ትራምፕ ራውንድ ቱ እያለ ባክ ቱ ባክ ሉዝ ነው ያደረገው። 3 ትሬድ አስገባን፣ 3ቱንም ሉዝ ነው ያደረገው። ስቶፕሎስ ነው ያስነካ። እሱን የሚገባቸውን ትሬድስ እንደዚህ እየተወረወረ ቦልድ እየወረደ ባይ ብሎ አስገባ። ከዛ ስቶፕሎስ ነካ። ድጋሚ ያስገባን ቦታ ላይ ድጋሚ ባይ ራውንድ ቱ። ከዛ ደግሞ ሴል ምን አይነት ትሬደር ነው ይሄ? እስቲ እናንተ ለራሱ እዩትና ለቅላችኋል በሚቀጥለው ቪዲዮ የገባውን ትሬዶች ራውንድ ቱ እያለ የስቶፕሎስ ያስተጣናል ይለቅላችኋል። እሱ የሚያገኘው እኛ ሉስ ስናደርግ እሱ የሚያገኘው ኮሚሽን እሱን በማሰብ ቀጥታ ባክ ቱ ባክ 3 ትሬድ ሉዝ እንዴት ነው እስካሁን የሚያደርገው የሚለውን በዚህ መረዳት ትችላላችሁ። እሱ ትሬድ አያደርግበትም። በዚህ ብሮከር ሬጅስተር አድርጉ ባለም ብሮከር ትሬድ አያደርግበትም። ለምን? ምን አይነት ብሮከር እንደሆነ ራሱ ያውቀዋል። ስለዚህ ዊዝድሮዋል የሚከለክል ብሮከር ነው። ሲጀመር የተመሰረተው 2024 ላይ ነው። እዚህ ጋር እንደምታዩት ትረስት ፓይለት ላይ ላሳያችሁ ሪቪውን ሰው የሚለውን እዚህ ጋር ፌክ ብሮከር ብሏል። በቃ ቢ ኬርፉል አዘርዋይዝ ዩ ጋና ሉዝ ዩር ማኒ። ፌክ ብሮከር ነው የሚጠቀመው። እዚህ ጋር ኤክሰለንስ ቶታል ስካም ዘይ ሲሩ ፕሮፊት ዊዝ ሳም ሜድ አርቢትሬጅ ኤክስኪውዝ ይላል። እንደምታዩት ነው። ምንም አይነት ዊዝድሮዋል የለም። ምንም አይነት እኔ ብቻ አይደለሁም ጓደኞቼ ያሉ የተጭበረበሩ እንደዚህ